በዚህ መታሻ ፊታችሁን የምታሹ ሰዎች ፊታችሁ ምን አስቀይሟችሁ ነው? ፊታችሁን በዚህ በምታሹ ሰዓት ፊታችሁ ላይ ምን አይነት ችግር እንደሚገጥማችሁ ከመንገሬ በፊት ግን የተለያዩ ችግር ያለባችሁ ሰዎች ፊታችሁ ላይ ብጉር፣ ማዲያት፣ ሌሎች የተለያዩ ችግሮች ያሉባችሁ ሰዎች በትክክለኛ መሳሪያ ታይታችሁ በትክክለኛ የቆዳ ባለሙያም ታይታችሁ የሚያስፈልጋችሁን ፕሮዳክቶች ለማግኘት ወደኛ ወደ ሄሊ ስኪን ኬር በመምጣት እነዚህን የፊት አገልግሎቶች ማግኘት ትችላላችሁ። ፌሻል መሰራት የምትፈልጉ ሌሎችም አገልግሎቶችን እንሰጣለን። እነሱን ለማግኘት በ0911 889990 በመደወል አገልግሎቱን ማግኘት ትችላላችሁ። በዚህ መታሻ ግን በመታሸግ ፊታችሁ ላይ ከማታስቡትን የቆዳ ጥቁረት እየፈጠራችሁ መሆኑን ማወቅ ይኖርባችኋል። ፊታችሁ ላይ የቆዳ ጥቁረት የሚከሰትበት ምክንያት መታሻው በሚፈገፍጋችሁ ሰዓት ከላይ ያለውን ቆዳችሁን የመፈግፈግና የማንሳት ስራ ስለሚሰራ ቆዳችሁ በተደጋጋሚ ይሄንን በተጠቀማችሁ ቁጥር የማይታዩ ጥቁረቶች ወይም ማይክሮቲርስ የምንለው የቆዳ ቁስለትን ይፈጥራል። እነዛ ቁስለቶች በድግግሞሽ ጥቋቁር ነጥብ እየጣሉ ይሄዳሉ። ፊታችሁ እንዲጎረጎር እንዲሁም ማዲያት የሚመስል ነገር እንዲኖራችሁ ስለሚያደርግ ይሄን መታሻ አትጠቀሙ።